ዛሬ ስለ ተራ ተክል አይደለም የምነግራችሁ። ዛሬ የምነግራችሁ ስለ እጽዋት ንጉስ፣ ስለ ተፈጥሮ ፋርማሲ፣ ስለ ድንቁ ሞሪንጋ ወይም በሀገራችን አጠራር ስለ ሽፈራው ነው። ተመልከቱ ወገኖቼ፣ ፈጣሪ በዚች ምድር ላይ ለሰው ልጅ በሽታ ሁሉ መድኃኒትን በቅጠልና በስር አዘጋጅቶ አስቀምጦልናል። ሞሪንጋ ደግሞ የእነዚህ ሁሉ መድኃኒቶች ማጠቃለያ፣ የጤናችን ዘብ፣ የሰውነታችን ጋሻ ነው። ለምን ንጉስ ተባለ ትሉኝ ይሆናል። ስሙኝማ፣ አስተውሉ። ይህ ቅጠል ተራ አረንጓዴ አይደለም። ከብርቱካን 7 እጥፍ በላይ ቪታሚን ሲ አለው። ከወተት 4 እጥፍ በላይ ካልሲየም ይዟል። ከካሮት 4 እጥፍ በላይ ቫይታሚን ኤ ይታጠቃል። ከሙዝ 3 እጥፍ በላይ ፖታሺየም አለው። ይሄ ታዲያ ንጉስ ካልተባለ ምን ሊባል ይችላል? ወገኖቼ ሆይ፣ ሞሪንጋ የማይነካው በሽታ የለም ሲባል በምክንያት ነው። የደም ግፊት ካላስቸገራችሁ ሞሪንጋ የደም ስሮችን ያዝናናል፣ ግፊትን ያረጋጋል። በስኳር በሽታ ለምትሰቃዩ ይህ ድንቅ ተክል በደማችሁ ውስጥ ያለውን የስኳር መጠን ሰማያዊ ኃይል አለው። አላበቃውም። አይናችሁ ለፈዘዘ፣ ጉልበታችሁ ላጣ፣ በሽታ የመከላከል አቅማችሁ ለደከመ ሁሉ ሞሪንጋ የብርታት ምንጭ ነው። በሰውነታችን ውስጥ ያሉ መርዞችን ጠርጎ በማውጣት ሰውነታችንን እንደ አዲስ ያድሳል። ከ300 በላይ ለሚሆኑ በሽታዎች መፍትሄ እንደሆነ ሳይንስ ራሱ መስክሯል። እና የተከበራችሁ ተመልካቾቼ፣ ጤና በገንዘብ አይገዛም፣ ነገር ግን በተፈጥሮ ጥበብ ይጠበቃል። ይህንን የፈጣሪ በረከት ከቤታችሁ አድርጉ። በሻይ መልክ ጠጡ፣ በምግባችሁ ላይ በትኑት፣ እንደ ቆስጣ ቀቅላችሁ ብሉት። በሽታ ደጃፋችሁ እንዳይደርስ፣ ጤናችሁ እንደ ንስር እንዲታደስ የእጽዋት ንጉስ ሞሪንጋን ተጠቀሙ። ፈጣሪ ጤናችሁን ይመልስላችሁ። ኮሜንት ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት